السلام عليكم ورحمة الله وبركاته በሰው ልጅ ውስጥ ያሉ ተእሲራቶች መሻዒር ማለት ነው። አሁን አራት ነገሮች አሉ እንጂ በተፈጥሯችን የውስጥ አካላታችን ሊጎዱ የሚችሉ ነገሮች ማለት ነው። አንደኛ ተወትር የሚባል ነው የዱዓፉል ቀልብ አለ። እንግዲህ በሁሉ ነገር እንግዲህ መጨናነቅ ቀልብን እንትን ይላል ማለት ነው። ሌላው ደግሞ ፍርሃት ኩላሊትን በጣም ፍርሃት ማብዛት ኩላሊትን የሚጎዱት ነገሮች አሉ ማለት ነው። ትጋዜ ደግሞ የውስጥ ሪያ ማለት ምንድነው? ይሄ የውስጥ እንትናችን ጨጓራችንን እሱን ይጎዳል ማለት ነው። እንደዚሁም በጣም በሁሉ ነገሮች ፍርሃት መጨናነቅ ማብዛት ማለት ሰውየው አሁን ትጋዜ ሊሆን ይችላል ወይም ደግሞ ሀዘን ምናምን ሊሆን ይችላል። እነዚህ ነገሮች የሰውነት ፓርቶችን በሙሉ ሊጎዱ ይችላሉ ማለት ነው። እንግዲህ ልብም ራሱ ይጎዳል፣ ኩላሊት አለ፣ ሳምባ አለ። እነዚህ ሪያ ሳምባዎች እንደዚሁም የውስጥ ጨጓራችን ማለት አንጀታችንን የሚጎዱ ነገሮች አሉ። ሁላችን መጠቀም ማለት መጠባበቅ አለብን፣ መጠንቀቅም አለብን። ወሰላሙ አለይኩም ወራህመቱላሂ